አንቺ እያለሽ ምን ሰላም አለ? ምን አጠፋው ደግሞ? ይኸውልሽ በቤቴ ምንም ነገር እንዲፈጠር አልፈልግም። አልገባኝም። ምን አድርጌ ነው? እዚህ ቤት የመጣሽው ለስራ እንጂ ከማንም ጋር እንድትለፋደጂ አይደለም። ኪራ ህልም አይተህ ነው እንዴ? አንቺማ ሌሎቹ ጋር ሂጂ እንጂ ምን በወጣሽና እኔ ጋር ትመጫለሽ? ምን ለማለት ፈልገህ ነው? በቃ ከሄኖክ ጋር ያለሽን ነገር እንድታቆም ይፈልጋሉ። እኔና ሄኖክ ምን አለን? አላቅልሽም፣ ግን ከዚህ በላይ ልታገዝሽ አልችልም። ከዚህ በላይ ህይወቴ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ላይክና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅንነት መልካምነት ለራስ ነው። በቅንነት ቤተሰብ ሁኑ፣ አበረታቱኝ እላለሁ ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ጽናት እንደምታዩት የኪራ ጓደኛ ከጽናት ኃይለኛ ፎንቃ ይዞታል፣ ኃይለኛ ፍቅር ይዞታል። ምንድን ነው የሆነ ተረት አለ ማለት ነው። በእንትና ስቆ የናቁት ያስረግዛል እንደሚባለው አይነት ነው። እና በእንትና ስቆ ነበረ በናሆም እንዴት ፍቅር ሊይዝህ ይችላል ምናምን ፍቅር ምናምን እያለ ግን እሱ ፍቅር ይዞታል ከጽናት። ጭራሽ ደግሞ ይባስ ብሎ ለኪራ ሄዶ ነገረው ማለት ነው። በህልም እየመጣች ነው ፍቅር ይዞኛል ሲለው በጭራሽ እንዳታስበው ፍቅር ይዞኝ ምን የያዝህ ነበር ያለው። የሆነ በጣም ነው ያሳቀኝ ማለት ነው። እና እጅግ በጣም የሚገርም ልጅ ነው። ጭራሽ ሄዶ ሲነግረው ኪራ በጭራሽ እንዳታስበው በህልም እንኳን ባያውና በህልምህም እንዳትደግመው ምናምን አለው ማለት ነው። ምክንያቱም በቃ ጽናትን እስካሁን ሊጠላት አይችልም፣ መቼም ሊጠላት አይችልም፣ ይወዳታል። ሌላ ሴት እንኳን እንትን ቢል ከሌላ ወንድ ጋር ቢያያት እንደሚወዳት የታወቀ ነው። እና እሱ ደግሞ እየሮጠ ሂዶ ኮሽና ምንድን ነው በቃ ብድ ብሎ ነው ከማንም ጋር ስትላላጅ ማየት አልፈልግም ምናምን፣ ከዚህ በላይ ክብሬን እንድትነኪው አልፈልግም ምናምን እያላት ነበረ። ከዚህ በላይ ህይወቴን እንድትበጠብጪው አልፈቅድልሽም፣ አርፈሽ ትሰሪ እንደሆነ ስራሽን ስሪ እያለ ነበረ። ምን ነው በህልምህ ምን አይተህ ነው ስትለው ረምን በወጣሽ እኔ ጋማ ለምን ትመጫለሽ? በህልምሽን እኔ ጋማ ለምን ትታያለሽ? ምን በወጣሽ ሌሎች ጋር ታይ እንጂ ምናምን እያለ እሳት ጎርሶ እሳት ለብሶ ሂዶ ነበር የናገራት ማለት ነው። እሷ ደግሞ ግራ ገብቷት ምን ተፈጥሮ ነው ምን አድርጌ ነው ምናምን ትለዋለች። እና ሄዳ ሄኖክን በጥፊ ነው ያለችው ማለት ነው። ምንድን ነው የነገርከው? ምንድን ነው ያልከው? ምናምን ብላ ግን ፍቅር በገገማነት አይሆንም ሄኖክ፣ ፍቅር በገገማነት አይሆንም። ሰው ልትረጋጋ ይገባል። ተረጋግተህ ነው ሲጀመር ጽን መቼም አታገኛትም። ጽናት የኪራ ብቻ ነች። እና እኔ ግን አልገባኝ ያለ የሀሴት ነገር ነው። አልፈራህም ትለዋለች። በቃ የምታሳየው ነገር ጭራሽ እንደማትፈራው ምናምን ነው። ግን ደግሞ ለይሄ መድኃኒቱን ምናምን ስታደርግባት ለጽናት በእርግጥ ለሱም አድርጋበታለች። እና ደግሞ ጽናትን ይዘሻት ነይ ብያለሁ ካፌ ምናምን ሲላት ይዛት ሄደች። ለምንድን ነው ለምን እንደማትፈራው እንትን እያለች በዛ ላይ እንደዚህ መሆን ምን ይሉታል? እና አስቡት እንጽና ለሱ መድኃኒት ባሰጠው ኖሮ እሱን ባይጠጣው ኖሮ በቃ ጽናትን ህይወቷን ላይ መሰቃቀለው ነበረ ማለት ነው። እና ኪራያ ራሱ ከቤት የወጣው ቤቱን ትቶ የወጣ ምናምን እሱም እንደዛ መርዙ እንትን ብሎት አደንዝዞት እሷም እንደዛ ተኝተው
አብሮ የተኙ ይመስሎታል። እሱን አይቶ ነው በእርግጠኝነት የጠፋው ማለት ነው። ቤት እንትቶ የወጣው እሱን አይቶ ነው እርግጠኛ ነኝ ማለት ነው። እና በጣም ያሳዝናል። ሀሴት እውነት ለመናገር ጥሩ አልሰራሽም። አሳዝነሽኝ ነበረ መጀመሪያ ላይ በተለይ ቅድም ስታወሪ የነበረው ግን አሁን ላይ ግን አታሳዝኝም። በጣም ታናድጃለሽ። ምክንያቱም እንዴት እንደዛ ታደርጊያለሽ? እንዴት መርዝ ትሰጫለሽ? ሊሆን አይችልም። እንደዛ አይነት ሰው አትመስለኝም ነበር እውነት ለመናገር ያንን ማድረግ አልነበረባትም። ግን ይሄ ነገር አንድ ቀን እውነት ምንም ቢሆን ተደብቃ አትቀርም አይደለ? ተደብቃ አትቀርም፣ አንድ ቀን ትወጣለች። ስለዚህ እንደዛ ማድረግ አልነበረብሽም። ማነሽ ሀሴት፣ አንድ ቀን እውነት ይወጣል። ኪራና ጽናትም ይታረቃሉ። እውነታውን ያውቃል ስለ ሁሉም ነገር ማለት ነው። ሄኖክ ደግሞ እስኪ አንድ የወንድነት ባህሪ ይውጣ፣ ወንድ ሁን፣ አትልፈስፈስ። የሚቀርቡ ሴቶች ሁሉ እንደዚህ ነው የሚሉኝ ምናምን ይላል። ደግሞ ወንድ ስላልሆንክ እኮ ነው። ከልቡ እንዲሆነ ወንድ ሁን። አንዳንድ ወንዶች ግን ለምንድን ነው ሴት ልጅ ማተራመስ፣ ሴት ልጅ በፍቅር መጣል ምናምን ወንድነት የሚመስላቸው? የእውነት ወንድነት ይመስላቸዋል በጣም ብዙዎች ማለት ነው። ግን ያ ወንድነት አይደለም። እና ሄኖክ አርፈ ተቀመጥ። ሟች ባይቅለበለብ ለገዳይ ማንጦ ሲሆነው ነበር። አትሆንበት እባክህ ተው። ለነገሩ ኪራ ምንም አይልህም፣ ግን ለወደፊት አይታወቅም። እውነቱ ሲታወቅ ምን እንደሚያደርግህ ኪራ መገመት አይከብድም። እና ጽናት ግን በጣም እያበዛሽው ነው። እውነት ለመናገር እያስጠላችኝ ነው ኪራ ጽናት በጣም ነው ያስጠላችኝ። ምክንያቱም ወይ ራት ትርቀው ወይ አትቀርበው። ልጁን ግራ አጋባችሁ እኮ በጣም ነው ግራ እያጋባችሁ ያለችው ማለት ነው። እና ጭራሽ ደግሞ አስፈቅድ ለእሷ አለቃ አይደለህ እንዴ ላስፈቅድህ ምናምን ብላ ከዛ ደግሞ ከፈለከኝ ሰኒ ጋር ነኝ ጥራኝ። ልክ እንደ ሚስት እኮ ነው። በቃ እንደማትፈልጊው አልፈልግም ብለሽ አሳልፈሽ ልትሰጪ ፍቅርሽን የተነሳሽ ሰው ነሽ። በቃ እንደዛ ከሆነ መራቅ ነው። ወይዘሪት ጽናት እውነት አሁን እያናደድሽኝ ነው በእውነቱ። ንግግርሽ እንትንሽ ምንም ደስ አይልም። አክትሽ ማለት ነው። ልጁ እየተጎዳ እየተሰቃየ ነው። ከዚህ በላይ ደግሞ ተጎጁ ወይም ደግሞ ያዘንሽለት ምናምን አዋዝነሽ ነው። ግን አትምታች። በቃ መምታታት ጥሩ አይደለም። አንቺ አሁን እየተምታታሽ ነው። በቃ እየተምታታብሽ ነው። ኑሮ ራሱ ፍቅሩ ራሱ እያምታታሽ ነው ማለት ነው። እና ወይ ራቂ ወይ ቅረቢ። በቃ ሆኖ ተናገሪ። የሚቀጥለው ግን እውነቱን የምትናገር ይመስለኛል። እስከዛ ግን ቸር ወሬ እንድንሰማ ላይክ፣ ሼር፣ ሰብስክራይብ አድርጉ። የጽናት አድናቂዎች፣ የኪራ ቤተሰቦች ማለት ነው። እናመሰግናለን። በቅንነት ሰብስክራይብ አድርጉ።